ኢጎ ማለት ለራስ በጣም የተጋነነ ዋጋ መስጠት ማለት ነው። የተመረጥኩኝ ነኝ ሲልህ ምን እያለ ነው? እንዲህ አይነት ኢጎ ያለበት አካል እውነት ለመናገር ሊያሳካ የሚችለው ነገር የለም። በግለሰብ ደረጃ እንኳን ህይወቱ ነው የሚበላሸው። ይሄ ተይዞ የሚደረግ ትግል እውነት ለመናገር የትም አይደርስም። ከዛም ያልፋል። እውነት ለመናገር ራስን ወደ ማምለክ ነው ይሄዳል። ገና ጫካ ውስጥ ተኮኖ ነው ይሄ ሁሉ እየተኮነ ያለው። 4 ኪሎ ሲገባ ምን ሊኮን እንደሚችል ማሰብ ነው። በጣም ያዝናናኝ የዘመነ ትውልድ የዓለማችን እድለኛ ትውልድ ነው የሚለው በዚህ ደረጃ ሰዎች ማሰብ ያለባቸው አይመስለኝም። እኔ በጣም የተሻልኩኝ ነኝ እያልኩ እኔ የተመረጥኩኝ ነኝ እያልኩ አንድ ላይ መሆን አይቻልም እያልኩኝ ያለሁት በሙሉ ሁሌም ከስሬ ሆኖ ነው እያልኩኝ ያለሁት። ስላነበብኩ እኮ አይደለም የሚሏችሁ። ይሄ አይነት የህይወት ኤክስፒሪየንስ ስላለኝ እኮ አይደለም የሚሏችሁ። ኢንሄረንትሊ እኮ በተፈጥሮዬ እኮ ነው የሚሉት። ምሻለው በተፈጥሮዬ ነው። ልጁ ፍጡር ነው። እንደዚህ ሲባል ዝም ማለት ይካል። ፋኖ ትግል ደግሞ የትም አይደርስም። እውነቱን ልንገራችሁ፣ አንድ መጠየቅ ያለባችሁ ነገር አለ። ሰሞኑን በጣም ዲያስፖራው እንትን ካላለ ሲባል ነበር። የት አለ ፋኖ? አሁን የለም።